ውዱእ ስናደርግ የምንሰራቸው 3 ስህተቶች ዛሬ ስህተቶቹ ምን እንደሆኑና መፍትሄዎቻቸውን እናያለን። እስከ መጨረሻ ከተከታተላችሁ አራተኛ ወይም ደግሞ ቦነስ እጨምርላችኋለሁ ማለት ነው። ውዱእ እጅግ በጣም ጥቅም ካላቸው ነገራቶች መካከል አንዱ ነው። ከጥቅሞቹ መካከል አንዱ ሸይጣንን ከኛ ማራቁ ነው። ውዱእ ያለው ሰው በውዱእ እስከቆየ ድረስ ሸይጣን አይነካውም ይባላል። ይሄ እጅግ በጣም ትልቅ ጥቅም ነው። ምክንያቱም ሸይጣን ብዙ ኸይር ስራዎችን እንዳንሰራ ከሚያደርገን ነገር አንዱ ስለሆነ እሱን ከኛ ማራቅ ደግሞ እጅግ በጣም ትልቅ ውጤታማ የሚያደርገን ነገር ነው ማለት ነው። እንደምታውቁት ውዱእ የሶላት ቅድመ ሁኔታ ነው። በእርግጥ ውሃ ካለ ነው፣ ከሌለ የራሱ የሆኑ ሸርጦች የራሱ የሆኑ ተርቲቦች አሉት። እሱን ሌላ ጊዜ እናወራበታለን ኢንሻአላህ። ዛሬ ግን የምናወራው በውሃ ውዱእ ስናደርግ አካላቶቻችን ውዱእ የምናረግባቸው አካላቶቻችን ላይ የከልካይ በሽታ ለምሳሌ በሽታ ውሃ ከነካው የሚያራዝምና የሚጎዳው ነገር ከሌለ በቀር እነዚህ አሁን የምንላቸው ትክክለኛ ጤናማ ለሆኑ ሰዎች እነዚህ አሁን የምንጠቅሳቸውን ነገራቶች ሲያደርጉ ውዱእዎቻቸው ይበላሻሉ ማለት ነው። ስለዚህ ትክክለኛው አደራረግን በተወሰነ መልኩ ከዚህ ጋር ተያያዥነት ያላቸውን እናይና ወደፊት ደግሞ ሙሉ የውዱእ ትክክለኛ አደራረግ እንዴት እንደሆነ እናያለን ማለት ነው ኢንሻአላህ። የመጀመሪያው አብዛኛው ሰው ውዱእ ሲያደርግ ከሚሰራቸው ስህተቶች መካከል አንደኛው ንያ አለማድረግ ነው። ንያ እንደምታውቁት ለየትኛው መልካም ስራ እጅግ በጣም ወሳኝ የሆነና ምንዳ እንድናገኝ ወይም ደግሞ ያ ምንዳውን እንድናጣ ከሚያደርገን ነገር አንዱ ወሳኙ ንያ ማድረግ ነው። ችግሩ ከዚህ ጋር ተያይዞ ንያን ማድረግ ወይም ደግሞ አለማድረግ ብቻም ሳይሆን የቱ ጋር እንደሚደረግ አለማወቅ ነው። እሱን ዛሬ በኢማም ሻፊዒ መዝሀብ ንግግራችንና ይሄንን አስተውሉልኝ። የመጀመሪያው ንያ አለማድረግ ነው። ንያ ማለት ይሄንን ምሰራው ለምሳሌ ግዴታ የሆነ ውዱእ ነው ወይስ ደግሞ ሱና ነው ወይስ የሆነ ነገር ኻስ የተባለ ውዱእ ነው የማደርገው የሚለውን ነገር መለየት ያስፈልጋል። ይሄ ንያ ውስጥ ይገባል። ሻሚል የሆነ ውዱእ አደራረግ ግን ከፈለገ ለሶላትም ለውዱእም ለቁርአን መቅራትም ከፈለገ ያ ሰው ማድረግ ያለበት ፈርዷል ውዱእ ብሎ ንያ ማድረግ ነው። ግዴታ የሆነ ውዱእ ብሎ ሊላሂ ተዓላ ብሎ ይነይታል ማለት ነው። ይሄንን ግዴታ የሆነውን ውዱእ ለአላህ ብዬ ነው ማደርገው የሚለውን ነገር ይነይታል ማለት ነው። ግልጽ ነው። ይሄን ካደረገ ሶላትን መስገድ ይችላል። ውዱእ ምንድነው ቁርአንን መቅራት ይችላል። የተለያዩ ውዱእ የሚያስፈልጋቸውን ነገራቶች ማድረግ ይችላል። መጀመሪያ ንያ ማድረግ ግዴታ ነው ማለት ነው። ሌላው ከዚህ ጋር ተያይዞ ከንያ ጋር ተያይዞ ሰዎች የሚሰሩት ሌላው ስህተት ደግሞ የቱ ጋር ነው ንያ የሚደረገው የሚለውን አለማወቃቸው ነው። ንያ ቦታ አለው። ዝም ብሎ ንያ ብቻ ስለሆነ የፈለገን ቦታ አይደለም የምናደርገው፣ ቦታ አለው። ያንን ቦታ ማወቅ ያስፈልጋል። በኢማም ሻፊዒ መዝሀብ ይሄ አብዛኛው መሽሁር የሆነ ነው። አብዛኞቻችሁ የምትሰሩበት ነው ብዬ አስባለሁ። ለዛ ነው ከኢማም ሻፊዒ መዝሀብ የጀመርኩት ማለት ነው። በኢማም ሻፊዒ መዝሀብ ንያ የሚደረገው አሁን ያልኳችሁ ንያ የሚደረገው ፊት ሲታጠብ ነው። ፊት ሲታጠብ የመጀመሪያ ትጥበትን ውሃ ፊቱን ሲነካው ያ ሰው ፈርዷል ውዱእ ሊላሂ ተዓላ ወይም ደግሞ በአማርኛ ግዴታ የሆነውን ውዱእ ሊላሂ ተዓላ ብሎ ይነይታል። ፊቱ ጋር ሲደርስ ምን ጋር አይደለም፣ ገና ከእጁ ሲጀምር እጅ መታጠብ እሱ ላይ አይደለም። ወይም ደግሞ መضመض የሚባለው ወይም አፍ መጎማመጥ ወይም ደግሞ ይሄ አፍንጫችን ላይ ውሃ ትንሽ አስገብተን ምንናፈጠው እዛ ቦታ ላይም አይደለም። እነዚህ ሱና ናቸው። ግልጽ ነው፣ ሱና ናቸው። ከነዚህ አይደለም ንያ መጀመሪያ እዚህ ጋር አይደለም የሚጀምረው። ንያ የሚያደርገው ፊቱን ሲታጠብ ነው። የመጀመሪያ ፊቱ ሲታጠብ ንያ አድርጎ ነው። ካላደረገ አንድ ሰው ንያ የሚባል እንደውም አያውቅም፣ ወይም ደግሞ ፊት ጋር ጀምሮ አያውቅም። ፊት ጋር ጀምሮ ንያ አድርጎ አያውቅም ካላችሁኝ ምስኪን በኢማም ሻፊዒ መዝሀብ ይሄ ሰው ውዱኡ ልክ አይደለም። አንዳንድ ሰው ንያ የሚባል ነገር አያውቅም፣ እንዲሁ ታጠብ ብሎ ነው ወደ ሶላት የሚሄደውና ያለ ንያ የተደረገ የትኛውም ስራ የትኛውም መልካም ስራ አጅር አያስገኝምና ይሄኛውም ቦታው የቱ ጋር ነው ብያችኋለሁ፣ ፊት ጋር። ንያ ካላደረገ ፊቱ ጋር በኢማም ሻፊዒ መዝሀብ ውዱኡ ልክ አይደለም። ውዱኡ ልክ አይደለም ማለት ደግሞ በዛውም ሶላቱ ልክ አይደለም ማለት ነው። ግልጽ ነው። ይሄ ሰው ብዙ የሚሰራቸው ስህተቶች አሉ፣ ውዱኡን እዚህ ጋር ንያ በመሳቱ ብቻ ማለት ነው። ግልጽ ነው።
እዚህ ጋር ሁለተኛ ነገር ደግሞ ምንድነው ቦታውን አለማዳረስ ነው። መጀመሪያ ቦታውን ለማዳረስ የውዱእ ቦታው የቱ ጋር ነው፣ ማብቂያቱ ነው፣ መጀመሪያው የትኛው ነው የሚለውን ማወቅ ያስፈልጋል። ለምሳሌ ፊት ሲባል ዝም ብሎ ፊት ብቻ አይባልም። መጀመሪያው የቱ ጋር ነው፣ መጨረሻው የቱ ጋር ነው፣ በፊት በቁመና እና በጎን ይባላል ፊት ሲታይ ማለት ነው። ለምሳሌ ያክል ልበላችሁና ይሄን ሌላ ጊዜ በሰፊው እንመጣበታለን። ግን ለዛሬ ለምሳሌ ልበላችሁና ፊት የሚባለው በቁመና ከማንኛውም ሰው ፀጉር መብቀያ ግንባር ጀምሮ እስከ አገጭ ድረስ ነው። በቁመና ይሄ ነው። በጎን ደግሞ ከዚች ጋር የጆሮ በር የምትባላለች እቺ ታች ጆሮ ጌጥ የምናረግባት ቦታ ሳትሆን እዚች ጋር ያለችው የጆሮ በር የምትባሏ ከሷ ጀምሮ እዚህ ጋር እስካለው የጆሮ በር ድረስ ነው። በዚህ አጠቃላይ ባለው ላይ አንድ ሰው ፊቱን በደንብ አድርጎ ማጠብ አለበት ማለት ነው። የሳተው ቦታ ካለ ውዱእ ልክ አይሆንም። ለምሳሌ ሴቶች ነንና የተቀባነው ነገር ወተር ፕሩፍ ከሆነ ውሃ ወደ ውስጥ ሰርጎ እንዳይገባ የሚያደርግ ለምሳሌ ቻፕስቲክ ሊሆን ይችላል፣ አንዳንድ ሊፕስቲክ ሊሆን ይችላል፣ ውሃ ወደ ውስጥ እንዳይገባ የሚከላከሉ አሉ። እንደዛ አይነት ነገሮች ወይም ክሪም ነገራቶች ካሉ በትክክል ውሃው እንዳይደርስ ስለሚያደርግ ውዱአችን ልክ አይሆንም ማለት ነው። እጅ ጋር ደግሞ በጣም ብዙ ሰው ደግሞ የሚሳሳተውን ስህተት ልንገራችሁ። እጅ ጋር መታጠብ ያለበት ከእጃችን አንስተን እዚህ መገጣጠሚያችን ድረስ ነው። እዚህ መገጣጠሚያችን ድረስ ነው። አንዳንድ ሰው የለበሰው ልብስ የተጣበቀ ይሆናል። ለምሳሌ ይሄ ጥቁሩን እንደ ቆዳ ያርጋችሁ አስቡትና ይሄ ጃኬቴ ወደ ታች በደንብ አልወርድም ይላል ለምሳሌ። ከዛ አንዳንድ ሰው ምን ያደርጋል መሰላችሁ? የለበሰው ጃኬት፣ የለበሰው ሸሚዝ፣ የለበሰው ልብስ እስከ ታች ድረስ አልወርድ ሲለው ውዱኡን እስከት ድረስ ያደርጋል? እስከዚህ ድረስ። ይሄ ማለት መገጣጠሚያው ጋር ገና አልደረሰም። መገጣጠሚያው ጋር አልደረሰም። ክፍተት አለ። ግልጽ ነው፣ ክፍተት አለ። ያን ክፍተት ያቺ ያልደረሳት ቦታ ሰውየውን ውዱኡ ሙሉ እንዳይሆን ያደርግበታል። ልክ አይሆንለትም ማለት ነው። ግልጽ ነው፣ ልክ አይሆንለትም። እስከ መገጣጠሚያው ድረስ በስትክክል ውሃ መንካቱን ቼክ ማድረግ አለበት። ያለበዛ ውሃ በትክክል የማይነካው ከሆነ ልክ አይሆንለትም። እንበልና አንድ ሰው ደግሞ ትርፍ ጣቶች አሉት እንበል። ትርፍ ጣቶች አሉት፣ እግሩ ጋር ሊሆን ይችላል፣ እጁ ጋር ሊሆን ይችላል። እነዚህ ትርፍ ጣቶችም በስትክክል ውሃ ካልደረሳቸው እነሱም አብረው ካልታጠቡ ልክ አይሆንም ውዱእ። እንበልና አሁንም አንድ ሰው እግሩ ለምሳሌ በጣም ተቆራርጧል ከስር መርገጫው እንበል። አንዳንድ ሰው ሳንቲም ያስገባል እስከሚለው ሐድ ለምሳሌ ተቆራርጦበታል እንበል። ውዱእ ሲያደርግ እነሱን የማይነካ ከሆነ አሁንም ውዱእ ሲያደርግ ለምሳሌ ጣቶች ውስጥ ውሃ ማያገኘው ከሆነ አንዳንድ ጊዜ ደግሞ ከቁርጭምጭሚት በኋላ ያለችው ፓርት ቀጭኗን ፓርት የምንረሳት ነገር አለች። እሷም ከተረሳች ውዱእ ልክ አይሆንም። እነዚህ ነገራቶች እጅግ በጣም ጥንቃቄ ያስፈልጋሉ። እንዴት ነው ከየቱ ጋር ጀምሮ የቱ ጋር ድረስ ነው የሚለውን በሌላ ቪዲዮ እናያለን ኢንሻአላህ። ግን እነዚህ ውዱእ የምናረግባቸው ቦታዎች ልብስ ያዘኝ ተብሎ እንደዚህ ቅድም እንዳሳየዋችሁ ከፍ አይሉልኝም በቃ እዚህ ድረስ ነው የሚያቆመው ምናምን ተብሎ ምን አይደረግም። ውሃ ሳይነካቸው ውዱእ አረኩ ተብሎ አይባልም። ግልጽ ነው። ሶስተኛው አሁንም በኢማም ሻፊዒ መዝሀብ ስለሆነ እያወራን ያለ ነው። ተርቲብ የተባለውን ነገር የሳተ ሰው ውዱእ ልክ አይሆንለትም። በኢማም ሻፊዒ ተርቲብ ምንድናቸው ካል የግዴታ አንድ ሰው አሁን የምናወራው ስለ ግዴታ ነው፣ ስለ ሱናዎቹ አይደለም እያወራን ያለ ነው። ግዴታዎቹን እነዚህን ተርቲቦች ካልያዘ ልክ አይሆኑም ውዱእ ይላሉ። ምንድናቸው እነዛ ተርቲቦች? ፊታችንን ስናጥብ ራሱን የቻለ አንድ ነገር ነው። ንያ ማድረጉ ራሱን የቻለ አንድ ነገር ነው እንደ ኢማም ሻፊዒ። መጀመሪያ ንያ ስናደርግ ውሃ ሲነካ ንያ የምናደርገው እንደ አንድ ተርቲብ ነው የሚቆጠረው። እንደ ቅድመ ሁኔታ አንድ ተርቲብ ነው የሚቆጠረው። ከግዴታዎች ውስጥ አንዱ ግዴታ መጀመሪያ ንያ ማድረግ ነው። ፊትን ማጠብ ያው አንድ ላይ የተቆራኙ ይመስላሉ፣ ግን ይሄንንም ከሁለተኛ ግዴታ ይቆጥሩታል፣ ፊትን ማጠብ ማለት ነው። ሶስተኛ እጅን ማጠብ ነው። እስከ መገጣጠሚያ ድረስ አሳልፎ ማጠብ ሱና ነው። ምንጊዜም ዋስም ወይም ደግሞ ከቅሪታ አላረኩ ይሆን ምናምን ከሚለው ነገር ለመውጣት አለፍ አድርጋችሁ ብታጥቡ ሱናውንም ታገኛላችሁና ኸይር ነው። ሶስተኛው ተርቲብ እጅ ነው። አራተኛው ተርቲብ ደግሞ ራስን ማበስ ነው። ራስ ማበስ ሲባል ፀጉርን ማበስ ነው። አንዲትም ፀጉር ዘለላ ብትሆን ይበቃል፣ ይቻላል። ሴቶች እዚህ ጋር አንዳንዴ ጥንቃቄ ልናደርግ ይገባል። ፀጉራችን ረጅም የሆነ ሴቶች አምጥተን ጫፉን ማስነካት እሱ ከፀጉር ማስነካት አይቆጠርም። አናት ላይ ያለ ፀጉር ነው መሆን የሚገባው። ከነዚህ
እዚህ ጋር አካባቢ ምናምን ማድረግ እንችላለን። አንገታችን ጋር ግን አናረግም። አንገታችን እዛ ውስጥ አይገባም ይላሉ። ግልጽ ነው። ፀጉር አንዲትም ዘለላ ብትሆን ካስነካ ነው በቂ ነው ማለት ነው። አምስተኛ ተርቲብ ደግሞ እግርን ማጠብ ነው። እግርን እስከ ቁርጭምጭሚት ድረስ ማጠብ ነው። እንዳልኳችሁ ትርፍጣት ካለ ከስር የተቆራረጠ ካለ እነዚህ ሁሉ ውሃ ሊናካቸው ይገባል። ጣቶቻችን ውስጥ ውሃ ሊናካቸው ይገባል። እስከ ቁርጭምጭሚት ድረስ እግርን በደንብ አድርጎ ማጠብ አምስተኛው ግዴታ ነው። ስድስተኛው ግዴታ ኢማም ሻፊዒ ከግዴታዎች ውስጥ አድርገው የጠቀሱት ነገር ምንድነው? ተርቲቡን መያዝ ነው። አያችሁ፣ ተርቲቡን መያዝ ግዴታ አድርገውታል ኢማም ሻፊዒ። በሳቸው መዝሐብ የሚሰራ ሰው ውዱእ እነዚህ ናቸው። ከነዚህ ተጨማሪ ያሉት ነገር ለምሳሌ ጆሮ፣ እንዲሁም ትርፍ ማጠብ፣ ቀኝ መጀመር እነዚህ ሱና ናቸው። እነዚህን ሱና ሲያደርግ ሱና እየሰራ እንደሆነ መነየት አለበት፣ አጅሩ ከፍ እንዲልለት ማለት ነው። እነዚህ ግዴታ የተባሉት ግን እነዚህ ናቸው። ተርቲብ ማጓደል፣ ለምሳሌ አንዳንድ ሰው ከእጅ ነው የሚጀምረው፣ አንዳንድ ሰው ደግሞ ከፀጉር ማበስ ሊጀምር ይችላል። ወይም ደግሞ ከፊት ይጀምርና ወደ ፀጉር የሚሄድ ሰው አለ። እነዚህ ተርቲቦችን ማጓደል እንደ ኢማም ሻፊዒ ውዱኡ ልክ አይደለም። ውዱኡ ልክ ያልሆነ ሰው ደግሞ ቁርአን መንካት መሸከም አይችልም። እንደዚሁም ሶላት መስገድ አይችልም። ጧፍ ማድረግ አይችልም። ብዙ ነገሮችን ስለሚያበላሽበት ውዱኡን በትክክል ማድረግ ተገቢ ነው ማለት ነው። አራተኛው ወይም ደግሞ ቦነስ ብዬ ያልኳችሁ ምንድነው? ውዱእ ገና ስንጀምር እጃችንን ስንታጠብ ማለት ነው ቢስሚላሂር ረህማኒር ረሂም ሳንል መጀመር ሰዋቡን በጣም ያሳጣዋል ይላሉ ዑለማዎች። አንዳንድ ዑለማዎች ሙሉ ሰዋቡን ያሳጣዋል ሲሉ፣ አንዳንዶች ደግሞ አብዛኛውን ምንዳውን ያሳጣዋል አሉ። ስለዚህ ገና ውዱእ ስንጀምር ቢስሚላሂር ረህማኒር ረሂም ብለን መጀመር አለብን። እዚህ ጋር ተያይዞ ሱና ስለሆነ ሱናን እየሰራን እንደሆነና ይበልጥ ወደ አላህ ለመቃረብ እየጨመርን እንደሆነ ማስታወስ መቻል አለብን። ለሁሉም ነገር ንያ ስለሚያስፈልገው ማለት ነው። እንግዲህ የዛሬው ይህንን ይመስላል። እንደተጠቀማችሁበት ባለሙሉ ተስፋ ነኝ። ጥያቄ የሆነባችሁ ነገር ካለ መጠየቅ ትችላላችሁ። ባረከላሁ ፊኩም።